የሐዋርያው የጳውሎስ መልእክት ወደ ፊልሞና። የክርስቶስ ኢየሱስ እስረኛ ከሆነው ከጳውሎስና ከወንድማችን ከጢሞቴዎስ ለውድ ወዳጃችንና አብሮን ለሚሠራው ለፊልሞና፣ ለእህታችን ለአፍቢያ፣ አብሮን ወታደር ለሆነው ለአርክጳ፣ በቤትም ላለችው ቤተ ክርስቲያን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። አንተን በጸሎቴ በማስብህ ጊዜ ዘወትር አምላኬን አመሰግናለሁ። ምክንያቱም በጌታ በኢየሱስ ያለህን እምነትና ለቅዱሳንም ሁሉ ያለህን ፍቅር ሰምቻለሁ። በክርስቶስ ስላለን መልካም ነገር ሁሉ በሚገባ ትረዳ ዘንድ እምነትህን ለሌሎች በማካፈል እንድትተጋ ጸልያለሁ። ወንድሜ ሆይ የቅዱሳንን ልብ ስላሳረፍክ ከፍቅርህ ታላቅ ደስታና መጽናናት አግኝቻለሁ። ስለዚህ ማድረግ የሚገባህን እንድታደርግ አዝህ ዘንድ በክርስቶስ ድፍረት ቢኖረኝም በፍቅር እለምንሃለሁ። እንግዲህ ሽማግሌና አሁን ደግሞ የክርስቶስ ኢየሱስ እስረኛ የሆንኩት እኔ ጳውሎስ በእስር እያለሁ ስለ ወለድሁት ልጄ ስለ አናሲሞስ እለምንሃለሁ። አስቀድሞ የሚጠቅምህ አልነበረም፣ አሁን ግን ለአንተም ሆነ ለእኔ የሚጠቅም ሰው ሆኗል። የልቤ ሰው የሆነውን እርሱን መልሼ ወደ አንተ ልኬዋለሁ። ስለ ወንጌል በታሰርሁበት ጊዜ በአንተ ፈንታ ሆኖ እንዲያገለግለኝ ለራሴ ላስቀረው ፈልጌ ነበረ። ነገር ግን አንተ የምታደርገውን መልካም ነገር ሁሉ በውዴታ እንጂ በግዴታ እንዳይሆን ሳላማክርህ ምንም ማድረግ አልፈልግም። ምናልባት ለጥቂት ጊዜ ከአንተ የተለየው ተቀብለ ለዘለቄታው አንተ ዘንድ እንድታቆየው ነው። ከእንግዲህ ወዲህ ግን እንደ ባሪያ ሳይሆን ከባሪያ በላይ የሆነ ተወዳጅ ወንድም ነው። ለእኔ ተወዳጅ ነው፣ ለአንተ ግን በሥጋም በጌታም የሚበልጥ ተወዳጅ ነው። እንግዲህ እንደ ባልንጀራ ከቆጠርኸኝ እኔን እንደምትቀበለኝ አድርገህ ተቀበለው። አንተን የበደለ ነገር ቢኖር ወይም የአንተ ብድር ቢኖርበት በእኔ ላይ ቁጠረው። እኔ ጳውሎስ ይህን በእጄ ጽፌልሃለሁ፣ ያለበትን እኔው ከፍልሃለሁ። አንተም ራስህ የእኔ ስለ መሆንህ ምንም አልናገርም። ወንድሜ ሆይ በጌታ እንድትጠቅመኝ እፈልጋለሁ። በክርስቶስ ልቤን አሳርፍልኝ። ታዛዥ መሆንን በመተማመን ከምጠይቀውም በላይ እንደምታደርግ በማወቅ ጽፍልሃለሁ። ከዚህም ሌላ ጸሎታችሁ መልስ አግኝቶ ወደ እናንተ ለመምጣት ተስፋ ስለማደርግ ማረፊያ አዘጋጁልኝ። ከእኔ ጋር የክርስቶስ ኢየሱስ እስረኛ የሆነው ኤጳፍራ ሰላምታ ያቀርብልሃል። እንዲሁም አብሮኝ የሚሰሩት ማርቆስ፣ አርስጥሮኮስ፣ ዴማስና ሉቃስ ሰላምታ ያቀርቡልሃል። የጌታ የኢየሱስ ክርስቶስ ጸጋ ከመንፈሳችሁ ጋር ይሁን።